ይሄ ሁሉ የምታዩት ጅዳ ውስጥ ነው። ጅዳ ውስጥ በጣም ከፍተኛ ተፍትሽ እየተካሄደ ነው። ተጠንቀቁ የሀገሬ ልጆች፣ እውነቴን ነው። ተጠንቀቁ፣ በጣም ተጠንቀቁ ማለት ነው። استمرارا لدورها المفصلي في بسط مظلة الأمن بعد عون الله تعالى على جزء غال من وطننا الحبيب، تواصل شرطة محافظة جدة عملها الدؤوب في ملاحقة مخالفي نظام الإقامة والعمل بقيادة اللواء مسعود العدواني، الذي أعطى إشارة بدء الحملة في ساعات الفجر الأولى في أحد الأحياء بجنوب المحافظة بخطة محكمة مسبقة وتنسيق مع جهات الاختصاص لملاحقة المخالفين في أوكارهم. وتم القبض على عدد من المخالفين يعملون بطرق غير نظامية. ما تقوم به شرطة محافظة جدة ما هي إلا من صميم واجباتها الأمنية، واجباتها الميدانية. طبعا كما يعلم الجميع فيه توجيهات من مقام وزارة الداخلية، وفي متابعة حقيقة من سمو محافظة جدة، أيضا سعادة مدير شرطة منطقة مكة المكرمة، في تكثيف الحملات اليومية المستمرة في جميع أوقات النهار على إنفاذ حقيقة الأوامر والتعليمات، متابعة المخالفين نظام الإقامة. كان قبل أسبوع هناك انطلاقة للحملة المشتركة مع مكتب العمل، وكان لها نتائج إيجابية. وفي هذا المساء كما تشاهد انطلاق، وليس انطلاق لكن امتداد للحملات الميدانية. طبعا الآلية في أي شخص يقبض عليه مخالف يقبض عليه بكل أدب واحترام، ويكون يعني يعتبر ضيف عندنا إلين بإذن الله يترحل إلى بلاده سالما. ونتمنى حنا من جميع المخالفين في البلد أن يغادروا البلد من تلقاء أنفسهم، ونتمنى كذلك من المواطنين أن يكون رجل الأمن الأول، بحيث أنه لا يأوي المتخلفين، لأنه مستحيل أنك تلقى أصلا أي متخلف لا يكون ساكن في البيت هذا من أجره طبعا أحد الأشخاص السعوديين أو الأخوان المواطنين اللي في البلد، ونتمنى منهم التعاون، يكون هو رجل الأمن الأول. أتصلك على الكبير. يلا الله يصلحك. طيب أخذ جوال يعطيك العافية عشان تصل عليك. جوالك وين؟ فوق. خذ جوال. يلا بسرعة. الله يعطيك. روح معايا. طبعا ما معكم هويات ها؟ منو هو المطوع هذا؟ والله ما ما ملك. أنت جيت عمرة ولا إيش؟ يعني واحد جاك كذا من باب البطاقة وجارك ما تدري منه؟ تهريب. كم لك يا شهر. ما تزال الحملات الأمنية مستمرة حتى يتم القبض على آخر مخالف. ومن خلال جريدة المدينة ندعو جميع المواطنين والمقيمين بعدم التستر وإيواء المخالفين. لجريدة المدينة، ماجد القرني، جدة. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እንግዲህ እንደምታዩት ጅዳ ላይ በጣም ተኢዲ ወደዚህ ማለት ነው ኢዲ በኋላ በሶስተኛ ቀን አካባቢ ላይ በጣም ከፍተኛ የሆነ ተፍትሽ ተነስቷል። ተፍትሹ በውጭም በቤትም ነው አሁን ላይ ማለት ነው። አላህ ይጠብቃችሁ ውድ ጓደኞቼ፣ ውድ የሀገሬ ልጆች ማለት ነው። እና ጥንቃቄ አድርጉ እላችኋለሁ። ወጣ ወጣ አታብዙ። በጣም ነው በጣም ምክንያቱም አሁን ላይ ተፍትሹ ማንንም ዜጋ አይመርጥም። ምክንያቱም አንደኛ በአስካሪ መጠጦችና በአሺሽ ምክንያት ስለሆነ ማለት ነው። ማንንም አይመርጥም። ግን ብዙ ቦታ ላይ እየተያዘ የሚገኘው የኛ ሀበሻዎች ናቸው። ብዙ ቦታ ላይ እየተያዙ የሚገኙት ማለት ነው። ምክንያቱም በጣም ህገወጥ የሚበዛው የኛ ነው። በጣም ህገወጥ ይበዛል። እንደገና ደግሞ አሁን ኢዲ ላይ በጣም ስራ ፈት ይበዛል ማለት ነው። ረመዳን ኢዲ ካለቀ በኋላ በጣም ስራ ፈት ይበዛል። ስለዚህ ጥንቃቄ አድርጉ እባካችሁን ማለት ነው። ምክንያቱም ስራ ማትምረጡ። እውነት ለመናገር እኔ በቀደም ለታ የሆነ ስራ ነበረ ልታገባ ሆና ልጅቷ ለአንድ ወር የሚተካ ብትል፣ እኛ ቤት ውስጥ ግን መአት ልጆች አሉ። መአት ልጆች ግን የወር ስራ ብላቸው ሁሉም እምቢ ብለዋል
ተቀይሯል ማለት ነው። የወር ብላችሁ ገብታችሁ ቋሚ የምታረጉት ራሳችሁ ናችሁ እህቶቼ። ወላሂ እውነቴን ነው። እኔ እዚህ ስራ ስገባ የወር ብዬ ነው የገባሁት፣ ግን አልሐምዱሊላህ 2 ወር ሰርቼ አሁንም ተመልሼበታለሁኝ። ራሳችን ነን ስራን ቋሚ የምናደርገው ማለት ነው። ስለዚህ እባካችሁን ስራ አትምረጡ። ገጠርም ቢሆን መሄድ ያለባችሁ ገጠር ከመጣላችሁ የሚወስዳችሁ ከሆነ ሄዱ። እዚህም ደግሞ የወር ካገኛችሁ ምንም ጊዜ ሳታጠፉ ወደ ስራ ግቡ። ምክንያቱም አሁን ላይ ኢትዮጵያን ብትከዱ መከራ ነው። ስለዚህ መከራ ተመከራ ለመጠበቅ እንኳን ስትሉ እባካችሁን ራሳችሁን ጠብቁ፣ ወደ ስራ ግቡ። ወይንም ደግሞ ስራ ያጣችሁ ደግሞ እባካችሁን ወጣ አትበዙ። ምናልባት አሁን ቤት ሰበራ ጀምረዋል። ቤት ሰበራው ምናልባት ኢንሻአላህ አይደርስባቸውም ብዬ ተስፋ አደርጋለሁ። ወላሂ በጣም ከባድ ነው እየተካሄደ ያለው ነገር፣ በጣም ከባድ ነው ማለት ነው። ስለዚህ እባካችሁን ጥንቃቄ አድርጉ። በጣም ነው። ለማንኛውም ቪዲዮውን ታውታላችሁ። ቪዲዮውን እንዳያችሁት ነው። ያው እንግዲህ እውነት ለመናገር የሆነ ችግር ካለበት ኢቃማም ቢኖረውም አይዲንም ምን የአስካሪ መጠጥ ሊሆን ይችላል፣ አሽሽ ነገሮች ሊሆኑ ይችላሉ። እሱም ካለበት ዋጋ ትርጉም የለውም። ስለዚህ ከእንደዚህ አይነት ሰዎች ጋር ለመቀላቀል አቁሙ። ካልሆነ ሰዎች ጋራ ለመቀመጥ ያሰባችሁ፣ ምሳሌ አሁን ብዙ ሰዎች አላችሁ ሸሻ የምታጨሱ ምናምን፣ በቃ ከዚህ ሁላ ተቆጥባችሁ እባካችሁን ቤታችሁ አርፋችሁ ተቀመጡ እና ጥንቃቄ አድርጉ። ወላሂ እውነቴን ነው። አንደኛ ሀገራችን ሰላም ቢሆን ምንም ችግር የለውም። የሀገራችን ሰላም ነው አሁን እዚህ ጋር እኛን እያመሰን የሚገኘው ማለት ነው። ስለዚህ ጥንቃቄ እናድርግ። አትውጡ፣ ይቅርባችሁ። ደግሞ ስራም እንደዚሁ ያው መንገድ ላይም እያስቆሙ ነው፣ ምሻዋሮች ምናምን እያስቆሙ እየያዙ ነው። በጣም በሁሉም ነገር አሉ፣ በሱቅ አሉ፣ ምሻዋር ያስቆማሉ፣ ቤት ይሰብራሉ። የሌለበት ቦታ የለም። ሰውን ጅዳ ላይ በተለይ ጅዳ ላይ ነው ማለት ነው። የእነሱ ዜጋ ራሱ ከሪያድ ሲመጣ እንደዚሁ ተጠቃሚ የሺሽ ተጠቃሚ ስለሆነ እሱንም አስቆሞ ይዘው ወደ እስር ቤት አስገብተውታል፣ የእነሱ ዜጋ ማለት ነው። ስለዚህ በሁሉም ላይ ነው የተነሱት፣ ወደ ኋላ አይሉም። ሰሞኑን በጣም ተነስተዋል። ተጠንቀቁ፣ ጥንቃቄ አድርጉ እና ይህን የምላችሁ ለመሰላችሁ የሀገራችን ጉዳይ ነው። ይህን ሊያስብለኝ የቻለው ማለት ነው። እንደምታዩት ሀገራችን ውጥንቅጧ ወጥቷል። መውጫ መግቢያ መውጫ ጠፍቷል። መተንፈሻ ጠፍቷል። በቃ በተለይ ለኛ ለአማራ ልጆች ማለት ነው። በጣም እንደዚህ አይነት ነገር እስካለ ድረስ እዚሁ ባለንበት ቦታ ሆነን ለመግባት ሁላችንም ታሰብን። እኔ አመት ያለፈ ለመግባት ካሰብኩ ማለት ነው። ስለዚህ ያለው ነገር ግን እንዲገባ ስላላደረገኝ፣ ስለዚህ ለመግባት ያላሰበ የለም ብዬ በዚህ ሰዓት አላስብም። ግን ለዛ የሀገር ሰላም ነው ለኛ የሚሆነን ማለት ነው። የሀገር ሰላም ከሌለ ወላሂ እውነቴን ነው፣ እንዴት ነው ገብተንስ እዛ የምንኖረው? ቢያንስ እዚህ ሆነን እንኳ ትንሽም ትንሿንም ትልቋንም ያገኘናትን እየሰራን ቢያንስ ገንዘብ እየላክን የተወሰነ እንኳ ልንረዳቸው እንችላለን። እዛ ተህርን ግን ራሳችንም ገድፉን የምንልበት ሰዓት ነው። ምክንያቱም ሰርተን አናገኝማ፣ ሰርተን ስለማናገኝ። ስለዚህ እህቶቼ ጥንቃቄ አድርጉ። ወላሂ እውነቴን ነው፣ በጣም ከባድ ነው። እንግዲህ ያለው ነገር እዩት፣ አይታችሁታል ማለት ነው። እና ጥንቃቄ እናድርግ ነው የምለው። በመቀጠል ያው ስራ አትምረጡ፣ በአሁኑ ሰዓት አትምረጡ። በእርግጥ አሁን እኔ 2 ወር ከ15 ቀን ተቀምጫለሁ። ከረመዳን በፊት 1 ወር ነው እዚህ ቤት። ከረመዳን በፊት 1 ወር ነው የሰራሁት። ከዛም በፊት ግን ከ2 ወር በፊት ማለት ነው። ከ2 ወር በፊት እኔ ያው 2 ወር ከ15 ቀን ተቀምጫለሁ። ግን መርጫ አይደለም 4 ነው 3 ስራ በኒቃሜ ነው የተመለሰው። የገባሁበት አንድ ስራ ገብቼ ነበረ። በጣም ከአቅሜ በላይ ነው፣ ሁሉም ነገር ከአቅሜ በላይ ነው። ከአቅም በላይ ደግሞ መስራት ለበሽታ እንዳረጋለን፣ ለህመም እንዳረጋለን፣ ያልሆነ ጉዳት ይደርስብናል። እና እንደዛ ስለሆነብኝ ነው። ግን እዚህ ስራ ግን የወር ስራ ነው ብለው ስመጣ የወር ስራ አለልሽ ሲሉኝ ማለት ነው ምንድን ነው ያልኩት። ከዛም በኋላ ያለውን ደግሞ ወሩ አለ ስራና ከዛም በኋላ ደግሞ አላህ ያውቃል። ወላሂ እውነቴን ነው። እንደ ረመዳን እየደረሰ ነው አንቺ ቋሚ ስራ አጋቢ ምናምን ያሉኝ ሰዎች አሉ። እኔ ወላሂ አላህ ለኔ የጻፋትን ይዟታል ሐቂቃ ማለት ነው። ስለዚህ የመጣልኝን እድል ከማሳለፍ ያችን ወስጄ ያችን እድልን ተጠቅሜባት ነገ ጧት ደግሞ ሌላ እድል መጠበቅ እንጂ የመጣልኝን እድል ማሳለፍ ስለማልፈልግ የወር ስራ ብዬ ገባሁኝ። አልሐምዱሊላህ 2 ወር ሰራሁበት። አሁን ደግሞ ተመልሰሽ ነይ ቶሎ ተባልኩኝ። ተመልሼ ወደ ስራ ገብቻለሁኝ። እባካችሁን እንደዚህ እያላችሁ ቀኑን አሳልፉት ማለት ነው። ኢትዮጵያም ሰላም ስላሌለ
እዚህም እንደየችሁት ያው ተፍትሽ ስላለ ስለዚህ እኛ ኢትዮጵያኖች በጣም ብዙ መከራ እያሳለፍን ያለ ነው። በዚህም በዛም ግን ከኢትዮጵያ ይሄ ይሻላል፣ እውነት ለመናገር ማለት ነው። የሰው ሀገር ይሄ ይሻላል። ህገወጥም ብንሆን ይሄ ይሻላል። ኢትዮጵያ ምንም ወደር የለውም። የኢትዮጵያ ስቃይ በተለይ ለአማራ ልጆች ማለት ነው ወላሂ። ስለዚህ እባካችሁን ተጠንቀቁ፣ ዱዓም አድርጉ፣ ጥንቃቄ አድርጉ። አሁን ለኢድ ወታችሁ ኢጃዛ ቤት ቁጭ አላችሁ ማለት ነው። ውድ እህቶቼ ራሳችሁን ጠብቁ እባካችሁን።